ቅዱስ አምላክ የእግዚአብሔር ቤተሰቦች እንደምን አደራችሁ? እስከ ፈረማችሁ እንደምን ሰነበታችሁ? የእግዚአብሔር ሰዎች ተጽናፋና የተመሰገነ ይሁንልን። የእናታችን የቅድስተ ቅዱሳን የድንግል ማርያም ስሟ የተመሰገነ ይሁን። ከብዙ ጥቂቱ አሁን በኋላ ሰፋ ያለ ትምህርት አለ። እኛም ቁራ ቅዱስ ስላለቀብን ስለዚያ ያለውን ታሪክ ከብዙ አጭር እግዚአብሔር መካከላቸው ሆኖ ያስተምረናል። ይህ ገዳም ሲመሰረት አባታችን አባ ኃይለ ጊዮርጊስ የተባሉ የመጡ አባት 1972 ዓመተ ምህረት ሲቆረቁሩ ራእይ ተገልጾላቸው ነው። ራእዩን ገናናው ቅዱስ ሚካኤል ይሄ ላኛው ጥንታዊ የነበረው ደብር እሱን በየወሩ እየመጡ ከአዲስ አበባ ከቀጨኔ መድኃኔዓለም አጠገብ ከዛ እየመጡ በየወሩ ወር በገባ 12 እየመጡ ያገለግሉት ነበረ። ከዕለታት አንድ ቀን ግን ራእይ ገልጾላቸው ይህንን የመጀመሪያው ቤተ መቅደስ እንግዲህ እግዚአብሔር አብ ሲሆን ኃይለ ጊዮርጊስ ዛሬ ልተኛ ነው ወይ የመጣሁ አለኝ ነው የሚሉት እሳቸው በጋር ሲናገሩ። አሁን ልተኛ ነው ደክሞኛል፣ ከመንገድ መኪናው ቀጥቅጦኛልና አረፍ ልበል ብያለሁ። ዛሬ መኝታ የለም፣ ከኔ ጋር ሆነ አዳራሽ ትጎበኛለህ አለኝ አሉ። እሱም ቀይ ሰውዬ ዝናሩ የተጎናጸፈ ብርሃን የለበሰ ነው አሉ። በዚያን ሰዓት እሺ ብዬ ባልኩ ሰዓት ያለሁበትን ቢለውጠው ሰማያዊ ያደረገ ወደ ከፊት ብዙ አጭር ዋና ሰማያዊ ያደረገኝ የሥላሴን ዙፋን አሳየ። በሥላሴን ፊት ስገድ ብሎ አሰገደኝ አሉ። ከዚያ በመቀጠል ያለሁበትን ሲለውጠው ድቅድቅ የሆነ ጨለማ ውስጥ ጨለማውን አሳየኝ። በዚያ ውስጥ እንደ ንስር ውሃ የሚገላምጥ አለ። በዚያ ውስጥ ነፍሳት ይጮኻሉ። ጌታ መልአኩ ሆይ እነዚህ የሚጮኹት ምንድን ናቸው? አይታየኝም፣ ዓይኔም ጨለማው አያሳየኝም። በዚህ ውስጥ ይጮኻሉ ብዬ በጠየቅኩ ጊዜ ኃይለ ጊዮርጊስ ክፉ የሚሠራ መኖሪያው ይሄ ነው፣ ምን ላድርገው? ሥራቸው ነው እዚህ የጣላቸው ብሎ ባለኝ ሰዓት አለቀስኩ አሉ እሳቸው። አይዞህ ኃይለ ጊዮርጊስ አንተ በምትሠራው አዳራሽ የሚመጡትን ሁሉ መርጬ ነው የማመጣቸው። እንኳን አንተን እነሱን እዚህ ቦታ አላደርስብህም። እነዚህ ክፉ ሥራውን የጣላቸው ምን ማለት ነው? ስለዚህ አንተ እዚህ ውስጥ ትገባለህ አይደለም፣ አይተህ ታስተምራለህ፣ አይተህ ምሳሌ ትሠራለህ ብሎ አለኝ። በዚያን ሰዓት እኔም አለቀስኩ። በዚያን ሰዓት በብርሃን እጁ በላይን አብሶልኝ በዚያን ሰዓት 7 ነፍሳት ከዚያ ከጨለማ ውስጥ አወጣና ይሄ ያለቀስክባትን የንባህ ውጤት ነው። ስለዚህ አንተ በምትሠራው አዳራሽ መጥቶ የተማጸነ ችግር ይቃለልለታል፣ ሐዘኑ ይቀርለታል፣ ወደ ደስታ ለውጥለታለሁ፣ እምነቱም በዚህ ይሆናል ብሎ ይህንን ቃል ሰጥቶኛል ነው የሚለው። እንግዲህ ሲናገሩ እኛ በዚያን ሰዓት የልጅነት ጸባይም አለን። ያው የቀልድ ነበር ይመስላል። ትደርሱበታላችሁ ይለናል። ግን ስለደረስን አየንም፣ ስላየንም ነው የምንናገረው። እና በዚያን ሰዓት እነዚያን ነፍሳቶችን ይዞ ከኋላ ተከተለኝ ብሎ ከኋላው እየተከተልኩ ስሄድ ገነት በሩ ላይ ስደርስ እዚህ ጋር ጠብቀኝ ብሎ እነዚያን ነፍሳቶች ካስገባ በኋላ በላን ሄደ ጠለስን ትጎበኛለህ ብሎ ባለኝ ጊዜ ያለሁበትን ሲለውጠው ምድራዊ ያደረገኝ አለ። ከዛ በኋላ የመጀመሪያው እግዚአብሔር አብን በብርሃነ መስቀሉ ይህ አንድ አዳራሽ የኩክ የለሽንም እንደዛው የሥላሴንም እንደዛው ምንያብር ገብርኤልም እነዚህ አራቶችን ትሠራለህ። በዚህም ብዙዎች ይመጣሉ፣ ብዙዎችም ይድኑበታል። ስለዚህ እዚህ ቦታ የመጣ ሁሉ እዚህ ጋር መስቀል አለ። ወደ ኩክ የለሽ ስትወጡ ዳገቷ ላይ ገደማ ላይ ተጠርያላችሁ አያችሁ። ከእሷ በታይ እንግዲህ ወደ ታይ ሲወጣ አንድ ሰው 150 ስግደት እንደሰገደ ከዛ ተነስቶ ደግሞ እዚያች መስቀል አስፋ እስከሚደርስ 150 ስግደት እንደሰገደ ስንት ሆነለት? 300 ስግደት እንደሰገደ ቆጥርለታለሁ። 7 ትውልድ
ይድንለታል ብሎ ይህን ቃል ሰጥቶኛል ብሎ መልአኩ ይህን ቃል ሰጥቶኛል ብለው ይናገሩት ነበር። ይህን እና እኛ በዚያን ሰዓት እንደ ዘበት ነው የምናየው። ስለዚህ አሁንም ስንመለከት ይህ ቦታ ቀደም ሲል ጠለስ የተባለበት ቦታ ሁለት እዚያ ትልልቅ ባህሮች አሉ። 364 ጅር ያለው አጋንንት ይኖርበት ነበረ። ልክ እግዚአብሔር አብን ገዳሙን ሲጀምሩ ከአጋንንቱ ጋር ያው ውጊያ አንስተዋል። እግዚአብሔር አብ ለ4 ዓመት ነው የፈጀባቸው ነው ከአጋንንቱ ጋር ሲዋጉ በጸሎት። በዚያን ሰዓት በማርቆስ መጽሐፍና በሰኔ ጎልጎታ ድምፁ ይሰማኛል፣ እኔ ግን አላየውም ነው የሚሉት እሳቸው። ቁጡ አሰጣኝ እያሉ ይጮህ ነበረ። በዚያን ሰዓት 4 ዓመት ሙሉ ስንዋግ በአራተኛው ዘመን መልአኩ ቅዱስ ሚካኤል ራእይ ገልጾ አሳየኛል። ማዶና ማዶ ምናልባት መስቀል ይታያል ነው። በዚያን ሰዓት ኃይለ ጊዮርጊስን በሱ አይደለም በልማትና ማዶ የሚተከል መስቀል ቅረጽና ማዶና ማዶ ተከዳሚ ጊዜ እሱን ኃይል ታየዋለህ ብሎ ባለኝ ጊዜ ከዛም መስቀል የሚቀጡ በማግስቱ መስቀል የሚቀጡ ሰው ስፈልግ እስካሁን ድረስ አስተዳዳሪ የነበሩ አባት ነበሩ። አሁን ወደ ጡረታም ቢገቡ ኖሮ እሳቸውን ሲጠይቁ በድቁናቸው ጊዜ እኔ እችላለሁ በማለት ከአንድ ድንጋይ ቀርበው ሁለት መስቀል ወጣላቸው። ማዶና ማዶ በተከሉ ጊዜ ያ 364 ጅር ያለው አጋንንት ፈተቱን አነሳ። ከዛ ወደዚያ ምህረት ሆነ። ከዛ ነው አባ ባታይ ገብረ መስቀል የሚባል መናንያን ነበር። ዛሬ በአዲስ አበባ ይኖራሉ። እዚህ ለ7 ዓመት ተቀምጠዋል። በዚያን ሰዓት እሳቸው እዚህ መጥተው ሲቀመጡ ለመጀመሪያ ጊዜ ለ9 ዓመት የታመመ ድውይ ነበር። በደብረ ብርሃን ቀበሌያን ለመጀመሪያ ጊዜ ፈውስ የ9 ዓመት ባልጋ መጥቶ በ3ኛው ቀን ተነሳ። በድጋሚ ባታይ ገብረ መስቀል ከውጭ አምጥተው ፈረንጅ አጥምቀውበታል ቦታው ላይ ግን በዓይናችን ስላየን ማለት ነው። እና ስለዚህ የቦታው ቃል ኪዳን ለእኔ አንደበት ተገልጦ አያልቅም፣ በእኔ ማህጡ አንደበት። ስለዚህ ቦታ የመጣ ሁሉ ኃጢአቱ ይሰረይለታል፣ በረከት ያገኛል። 7 ትውልድ እሳቸው አልቅሰው 7 ነፍሳት እንዳዳኑ ያ ቃል ኪዳን ወደዚህ መጥቶ ተሰጥቷቸዋል። አባ ኃይለ ጊዮርጊስ ይህንን ቃል ተናግረውታል በትክክል። ስለዚህ ይህ ቦታ የድህነት የምህረት ለምጻም የሚነጻበት ድውይ የሚፈወስበት ሆኗል። እና ስለዚህ እግዚአብሔር አምላክ ቅዱስ ሚካኤል ቃል ኪዳን ሲገባላቸው አንተ በምትሰራው አዳራሽ የማመጣቸው መርጬ ነው፣ ያልተመረጡት አይመጡም፣ ቢመጡም ደግሞ አይደርሱበትም ብሎ ነግሮኛል ነው የሚሉት። እንግዲህ ይህንን አስተምረውናል በደንብ አድርገው እና ይህንን አምሳለ ጽዮንን ደግሞ ሊሰይሙት የቻሉ ያንን ጨለማውን ስላሳያቸው ይህንን መስለው አስቀምጠዋል። ምናልባት ይህንን ጨለማ ይህችን ቁንጽለሽ ነው የሚሉት። ይህችን ጨለማ ባየ ጊዜ የሰው ልጅ ልቦናው ቢመለስ ራሱን ቢያውቅልኝ ራሱን እንዲያድን ምልክት ነው። ከዛኛው ጨለማ ይልቅ ይህንን አይቶ ልቦናው በተመለሰ ጊዜ ንስሐ ገብቶ ይድንበታል ብለው ነው ምሳሌ ያስቀመጡት። ስለዚህ አምሳለ ጽዮን ብለው ሰየሙት። እና ይህ ቦታው ቀላል አይደለም፣ ታላቅ ነው። ቦታው ራሱ ያስተምራል። በ1972 ዓመተ ምህረት መስርተው ምን ይጠናቀቅላቸዋል? 1986 ዓመተ ምህረት ተጠናቀቀ ሁሉ እና 87 ቅዳሴ ቤቱ ተጀመረ። አባታችን አቡነ ኤፍሬም መጥተው ባርከው ከዛ መጥቶ ቅዳሴ ቤቱ ተጀመረ እና ይሄንን ይመስላል። ስለዚህ ወደዛ ስትሄዱ በአምሳለ ጽዮን ስትሄዱ መቁጠሪያቸው አለ፣ የተጠሩበት ወንበራቸው አለ፣ ፎቶአቸው አለ፣ በትረ መስቀላቸው አለ፣ አልጋቸው አለ፣ አጸደ መቃብራቸው አለ። ያው ሁሉ ታያላቸው። በዛም በመቁጠሪያቸው እየተሸፈችሁ ትጓዛላችሁ ማለት ነው። ለዳግም ለመምጣት ለበረከቱ ለማስኬድ እግዚአብሔር ይርዳችሁ ይርዳል። ሰላም እንደወጣችሁ ሁሉ ሰላም ድንገባታችሁ እንድትመለሱ የእመቤታችን ቅዱስ ፈቃዷ የሆነብን ወደ ያመጣለሁ አባቴ ያሳርጋለሁ።
ለሰማነው ሁሉ አቡነ ዘበሰማያት ከምግባ በጥቂቱ ያሳጠሩ ምንድነው? ገና ብዙ ህዝብ የሚመጣለ እንደው ላመና መንገረጻ እያደረገ ቦታውን እየረገጠ እየዳሰሰ እየተፈወሰ ሊሄድ ነው። ለዚህ ነው ያስከፈለው። ይቅርታ የሄደ ጌታ ሊቀ ካህናት ወደምሳቸው ያበሳው በስልጣን በዛብሔር መንፈስ ቅዱስ ለስቀው እስከዚያው የካህናታዊ የመራዳዊ ሱራያት ለስቀው እስከይዴ ረሴን ረሴ ከሆነ እንደሆነ ነው የሚሰሰጋት እዚሁ አማርነት ሶት ይመለከታል። እዚሁ አማርነት ሶት እዚሁ አማርነት ሶት እንተ ማርያም ማርነት ሶት ማርያም ማርነት ሶት እንተ ማርያም ማርነት ሶት ወንጌል ሶት ስሪ ኃጢአቴ በኃጢአት አደጋ ስናውቀ ሰልፋችሁን ይዛችሁ ግራ መስመራችሁን ይዛችሁ ስትሄዱ አቤቱ ማረኝ እያላችሁ ወንዶች ትቀድማላችሁ። ከዛ በመቀጠል እናቶች እንደዚያው ግራ መስመራችሁን እያዛችሁ አቤቱ ማረኝ እያላችሁ Thank you.